እንደዚህ መንገድ ተጉዤ አላውቅም። ሰላም የዩቲዩብ ተመልካቾች የምን አባሉ ሰላም ናችሁ ወይ? ወደ ላሊበላ ልንሄድ ነው። ፈርስት ኤክስፒሪየንስ ነው። ኤክስፒሪየንስ አላት በፕሪሚየር ሊግ ነው እና ደግሞ አሁን ይታላፍ ነው ስለሰብ ፕሌይማዱስ ላሊበላ ገብተናል። እንግዲህ ለሚቀጥሉ 6 ቀናቶች እዚህ ላሊበላ ላይ የሚኖሩን ሁሉን ነገሮች በዚህ ቪዲዮ ታገኙታላችሁ። እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። ሰብስክራይብ ዲራ ትራንስፖርት ላይ ገብተናል። አሁን ጋሸና የሚባል ቦታ ነው የምንሄደው። ገረገራ ነው እንጂ ገረገራ። አሁን ጋሸና ያለ ነው። ከገረገራ ነው የምንሄደው። ከረጅም ጊዜ በኋላ ደርሰናል። እዛ ሩም ይዘናል። ሩሙን ስንገባ አሳያችኋለሁ። አሁን ምሳ ልንበላ ቁጭ ብለናል ሆቴል እና እስከ ቪዲዮ መጨረሻ ድረስ አሁን ተከታተሉኝ በደንብ። ነገ ከነገ ወዲያ ያሉትን ነገሮች በደንብ አሳያችኋለሁ። በሚያሳዝን ሁኔታ ማይኬን ይዤው መጥቼ ከስልኩ ጋር ማገናኝበትን ረስቼው መጣሁና ቤባም እየቀወጠው ነው። ካልተሰማችሁ ምንም ማድረግ አልችልም። ለዛ ነው ለማለት ፈልጌ ነው። አሁን ኳስ እያየን ነው። ምግቡን እንብላና ድካሙ ትንሽ ሲለቅ ሰፋ ያለ ቪዲዮ ሰራላችኋል። ይሄ ገና ነው። ይሄ ገና ሌላ አንተ ሁለተኛው መጥቷል። ለስንት ነው አብሮን የመጣው ሰውዬ? የለም ጠፍቷል። እኛ ርቦናል። አባ ናቸው ግን እሺ ይቅርታ ስማችሁን አንተ ነው እኔ ስማቸውን ስለረሳሁት ደሳለኝ አባ ደሳለኝ ሄደዋል። ቃና አምጣ ብለው እኔ እርቦናል። እኛ ግን እስኪመጡ እየጠበቅን ነው። ምን ትላለህ? እኔ እየበሉ ነው። ሁሉ ቀመስ ሰብስክራይብ አድርጉሽ። ሩማችን ይህን ይመስላል። ያረፍንበት ሩም ቃል አጠጣ ተመልሰን ነው። እዚች ጋር አሪፍ ንፋስ የምንቀበልበት ቦታ አለ። እዚህ ጋር ይዘናት የመጣ ነው የግሸን ማርያም እንትን አለ እኮ። እዚህ ጋር ቁም ሳጥን አለው። ሻወር ቤቱም ሽንት ቤቱ የት አለ መሰለኝ? ብዙም አሪፍ አይደለም። የሆነ እንትን አለው። እስቲ ማርያም በል
አሁን እንግዲህ ዞር እንልና ልናየው ነው። ሻይ ልንጠጣ ነው። ልናየው ሳይሆን ሻይ ልንጠጣ ነው። ዝናብ አዛርጎናል። ብቻ ሊባል ይቻላል። ኧረ ገብርኤል የደብረ ብርሃን ብርድ ይሻላል። አንተ ያኩ በጣም ከባድ ነው እኮ ይሄ እኔ አልበረደኝም፣ እሱ በርዶታል። ብቻ እስቲ አልበረደም እናያለን። ስለ ካልሲ እናወራለን። ስለ ካልሲ የዩቲዩብ ቤተሰቦች ስለ ካልሲ አረም እስቲ ያላችሁ ይሄ ካልሲ ቤቷን ዘበር ነው። ለዚህ ነው ይሄ ብቻ ነው ያለው ማለት ስንት ደስታ ስንት ብር ነው? 3 ብር። አንተ 3 ብር ከረሜላ ገብርኤል አሪፍ ነው በጣም። የእንትን የ30 ብር ስንት ብር ነው? እሱ 80። ይሄ በቃ የ30 ብር ይሁንልኝ። እኔ ዝርዝር አለ አይጋ እንኪ አንድ ይሄማ ድፍን ነው ተው። በጣም በጣም በርዶታል። እዚህ ጋር የ150 ብር ካልሲ እግዚአብሔር ሻይ እኔ እንትን ብዬ አላውቅም። በጣም ነው የገረመኝ። አንተ ሁሉ ስፖርት አለ እዛ ማርያም ንቁጣጣ አለ እና የ150 ብር ካልሲ ገዝተናል። እንደ ታማሚ ጁስ ይዘናል ሱራፌል ለመጠየቅ ደስታ ከረሜላ ውስጥ አለ እና ይመቻችሁ። ሰብስክራይብ አድርጉ። አሪፍ ነው ግን ቦታው እንዴት ነው? እኔ ትንሽ ብርዱ ነው እንጂ አሪፍ ነው። እኔ ብርዱ ያላል ታውቁ ብቻ ተመሽቶኛል። ዩቲዩብ ላይ ራሽን ጠብቂው። ዩቲዩብ ኳስ ልናይ እየወጣን ነው። ኳስ 3 ጃኬት ደርቧል ልጁ። ውስጥ አሳያችኋለሁ። ኳስ ልናይ እየወጣን ነው። እንዴት አደራችሁ? ሽንት ቤት ለመግባት ነው እንደዚህ ውጭ ላይ ይኸውላችሁ አሁን ወርደን እየሄድን ነው ወደ እንትን ወደ ቤተክርስቲያን። ደስ ይላል ግን ጭቃ ነው። መንገዱ ደግሞ ሌላ ነገር ነው። ብቻ ይሄድ ነው። እዚህ ለምን እንደመጣ አልነገርኳችሁ መሰለኝና ለማውራት ብዙ እድል አላገኘሁም። ከዛ አንጻር ነው እዚህ የመጣ ነው። እንትን አለ የሚረዱ ቤተክርስቲያኖች አሉ እና እነሱን ቪዲዮ ቀርጾ ቲክቶክ ላይ ፖስት ለማድረግ ነው የመጣ ነውና ከዚህ በፊት ይህን ስራ እና ቤባ ከኔ በፊት መጥተው ሰርተውት ነበር። አሁን ከነ ቤባ ጋር መጥቼ እኔም ስራውን ተቀላቅያለሁ ማለት ነው እና ያው እግዚአብሔር ነው ወደዛ ነው ታዩታላችሁ ያለውን እንትን እና ስንመጣ ለ5 ቀን ነው ለ6 ቀን የመጣ ነው። ቅዳሜ መተን ሮብ ወይ ሐሙስ ልንመለስ ማለት ነው። ዛሬ እሁድ ነው። የመጀመሪያውን ቀረጻ ዛሬ እንጨርሳለን። ሁለተኛውን ነገ ሜቢ 3ኛው ላይ እንወጣለን ወደ ላሊበላ ማለት ነው እና እንደዚህ ነው የምንቀጥለው። በዚህ ነው የምንሄደው። አይ እኛ አስተርፈናል። እዚህ ይመስገን። አይ የኔን ቀርጫለሁ ባለፈው እኔ ከሆነ እየፈቱ ሳቁና አረ ማን ይስቀሉ ማን ይስቀሉ። በዚህ በኩል የወጣችሁት ባለፈው እና ቤተሰብ ያራዳ ልጆች ወደ ቤተክርስቲያን እየሄድን ነው። ግን ይበርዳል። እሱ በርዶታል። እኔ ብዙ አይደለሁም። ረቡኛ ረሃብ ነው። እኔ ደግሞ ምንም አሁን ሰራ ግን ቪዲዮ ዘፋዋ ብራ የሚገርም ሽሮ አለ እዛ እሱን በላለን አሳሳይ ለማለች አንቺ ጋቺ እሷ ምግብ ማን ነው? በጣም ጸዴ ነች። ትላንትና ወይ ስሙን ጋቻ ነው። እሺ አስታውሱኝ፣ ጽፍላችኋለሁ። ጋቻ በጣም ጸዴ ፈዋለች። አሳያችሁ እናቴ ትሙት እዩት እንዴት እንደሚያምር። አዩ ቀራሪው መድኃኒዓለም ነው የፈረሰው። ዙም ላድርግና እኛ ከዛ ነው የመጣነው እኮ። ሰማይ ከሱታሽ ማን ነው? ጊዮርጊስ አለ። ቆይ ላሳያችሁ። አረ ሰዎች ጠፉብን። እኔ እዚህ ጥሎ ሊዲ
የተረገመ ይኸውላችሁ ዙሪያ ጥምጥ ዝለይ ጋቶች አቆመን ደስ ልጅ ኳስ እግዚአብሔር ነው የምላችሁ። በቃ በጣም ደስ የሚል ቦታ ነው። በጣም ጸደይ ቦታ ነው። አይ ቲንክ ጤፍ ነው መሰለኝ። እናቴ ስሙ ጸዳ ነው። እሱን እኮ ነው የምልህ። በጣም ጸደይ ቦታ ነው ያለ ነው። ምንድን ነው ስማኝ፣ ቦታው ምንድን ነው የሚባለው? ቆይ ልንገራችሁ። ቦታው ገረገራ ብቻ የሚባል ቦታ ነው። በቃ ገረገራ ከሚባለው ቦታ አትረብሸኝ፣ ይረብሸኛል እዚህ ጋር ገረገራ የሚባል ቦታ ላይ ከዛ ወረድና ወደ ውስጥ ገባን። ግን ወደ ውስጥ የገባንበት መንገድ ማን ነው በጣም ሩቅ ነው። እኛ የመጣ ነው ቅድም እናሳያችሁ። ከዛ ነው ቅድም ያሳያችሁ ቤተክርስቲያን አለ ዙም አድርጌ ከዛ ነው አሁን የመጣ ነው። ሆቴላችን ያለው ከሱ ጀርባ ነው ያረፍንበት ማለት ነው። እና ቤተክርስቲያኑ ደግሞ አይ ቲንክ ድምፁ የሰሙት ያሉት ወደዛ ነው። እንዴት እንደሆነ አላውቅም። ብቻ ሰብስክራይብ አድርጉ። እዛ እስክንደርስ ድረስ ሰብስክራይብ አድርጉ። ትመቹናላችሁ። ሾር ነው ከዛ ጫፍ ነው። ከዛም አለው ደግሞ የሆነ መንገዱ እንዴት ነው ሱራ? መድኃኒዓለምን ነው የምላችሁ። እንደዚህ መንገድ ተጉዣ አላውቅም። እግዚአብሔር ይመስገን አሪፍ ነው፣ ግን መንገዱ አይመችም። አንድ እግዚአብሔር እኔ እዚህ ቦታ ላይ መጣው በቃ ለቅዳሴ ምናምን የሚመጡ ሌሊት ላይ አስቡት እንግዲህ። አሁን እኛ ቀን ላይ ነው። ቀን ላይ ማለት አሁን 2 ተኩል እና ሰዓቱ እንደዛ ነው። 2 ተኩልም አልሞላም፣ ግን ሌሊት ላይ ለቅዳሴ የሚመጡ ሰዎች እለት ተዕለት ይሄንን ከኋላ የምታዩትን እርሻ የሚያርሱ ሰዎች እንዴት እንደሚመላለሱ አላውቅም። እግዚአብሔር እውነት ለሁሉም ነገር ይሆናል። እግዚአብሔር የሆነ እንትን ሲሰጥ ጉልበትም ይሰጣል የሚባለው ነገር እውነት ነው። የማትችሉት ነገር ፈተና ይሰጣችሁ እና ቆይ ቤባ ራሱ ነው አሳያችሁ። ቤባም አልቻለች፣ ግን ቤተክርስቲያኑ ጋር እንደምንም ብለን ደረስን። ቤተክርስቲያኑ ዘጋ እና እንደዚህ ሊያዝ ውስጥ መሰለኝ እንግዲህ እና እንዳልኳችሁ ነው። ቅዳሴ ጨርሰው አንተ መቅደሱ ራሱ ሄዷል። እኔ ለመጀመሪያ ጊዜ ነው ስመጣ። ቤባ እንደነገርኳችሁ ከዚህ በፊት ደጋግሞ መጥቷልና ብቻ በጣም ከባድ ነው እዚህ ቦታ ላይ መኖር። ከዛ ደግሞ እንደዚህ ቤተክርስቲያን መጥቶ ለማስቀደስ መሞከር ሁለት ትልቅ በረከት አላችሁ። ጀግና ናችሁ። እኛ እንደዚህ ስንደክም ከኋላችን የሚታያችሁ ከሆነ ቪዲዮ ላይ እዩት። ከኋላችን እቃ ተሸክመው የመጡ ሰዎች አሉ እና ህይወት እንደዚህ ነች። በቃ ዙሪያ ጠምጠም እንመጣ ከዛኛው እዛ ተራራ ይታያል ቤተክርስቲያኑ። እዚህ 2 ቅልን ቀርጽ ማለት እዛ ሄደንና እንደዛ እዛኛው ያ ቤተክርስቲያን ያስፈልግ እዛ ስንደርስ ይሄኛው ነው አይሉም። በዛው ተመልሱ ነው በመደም የዛኔ መጀመሪያችሁም ስለነበረ ትንሽ አሁን ግን ይኸውላችሁ እዛ ነው የመጣንበት። ከዛ ጀርባ ነው ላይ ከዛ ከቤተክርስቲያኑ ጀርባ ነው የመጣነው። ከባድ ነው፣ በጣም ከባድ ነው። ይሄን ነገር እንደግሟለን። ይሄን ነገር ማለት ድጋሚ እንደግሟለን ነገ ማለት ነው። ግን እሱ የት እንደሆነ አላውቅም የምንሄደው፣ ግን ብቻ ነገም እንደግሟለን። እግዚአብሔር ይርዳል።
ሴቶቹ በዚያ ቀሩ። ሱሪ እንዴት ነው ስራ? አሪፍ ነው። እንግዲህ ውድ ኦርቶዶክሳውያን አሁን የምንገኘው ሰሜን ወሎ መቄት ወረዳ ደብረ መድኃኒት ቅድስት ማርያም ቤተክርስቲያን ነው። የድሱባት ህፃናቶች የሚቆርቡባት የተለያዩ ወጣቶችም መተው እዚሁ ስጋው ደግሞ የሚቀበሉባት የሚዳሩባት ናት እና እናንተ በምትረዱን እናንተ በምታበረክቱን ይቺ ቤተክርስቲያን ከዚህ ደረጃ ደርሳለች። እኛ ድንግል ማርያምን ጠርተና አላፈርንም። በእንተ ስሟ ለማርያም ብለን ተምረን እግዚአብሔር ይመስገን ከዚህ ደረጃ ደርሰናል። የባንክ አካውንቷም ከስር ላይ ይቀመጥላችኋል። አካውንቷም ደብረ መድኃኒት ቅድስት ማርያም ይላል። በዚያ የምትችሉትን አበርክቱ። በጸሎት አስቡኝም። የመጀመሪያውን ቪዲዮ ቀርጸን ጨርሰናል። የዛሬውን ስራ ማለት ነው። አሁን ጸበል ጸዲቅ ልንቀምስ እየገባን ነው። ለምን ጨለማ ነው? እስቲ ቆይ ወደዚህ ልውጣ። ጸበል ጸዲቁን አሁን ልንቀምስ እየወጣን ነውና በጣም ነው ደስ የሚሉት። እግዚአብሔርን ዩቲዩብ በቃ አላ መስራቴ በጣም ነው ደስ ያለኝ። ብቻ ከጀርባ የምትመለከቱት ነው አዲስ እየተሰራ ያለው ቤተክርስቲያን። በዚህ በኩል ያለው ደግሞ እሱን ቪዲዮ አስገባላችኋለሁ፣ አይታይም። እሱ ደግሞ ድሮ የነበረው ቤተክርስቲያን ነውና አሁን ያኛውን ቤተክርስቲያን ለማስጨረስ እየሞከርን ነው እና አሁን እንዳልኳችሁ ጸበል ጸዲቅ ልንቀምስ ነው። እሱን ተካተሉ። በሰልፍ ነው የምንገባው። የገባ ነው እዚህም ደግሞ አረፍ ዶሮቹ ናቸው። በጣም ደክሞኛል። ምንም ማድረግ አልቻልኩም። ሰላም ነው። ውሻ አረ ከለልከው ወደዛውና ከለልከው እኮ ምግቡን ወደዛውና ዶሮዋም አለች ጋር በልተን ወጥተናል። ድጋሜ እዛ ነው የምንወጣው። ይባ እየመጣለውን እያየሁ ነው። ደካማ እንደሆንኩ አላውቅም ነበር። ይሄ ላቤ ነው፣ ይሄ ላቤ ነው። እያያችሁት ነው። እግዚአብሔር እዛ ወደዚህ እዛ ጋር ነበር አዩት። ግን እግዚአብሔር ይመስገን አትሊስት ዳገቱን ወጥተን ጨርሰናል መሰለኝ። ትንሽ ይቀረናል። ቤባ የነበሩ እዛ ይኸውላችሁ በጣም በቃ ተሸንፍ ያለው ግን አለው ተሸንፍ ያለው ስላችሁ
ደክም ያለው እንደዚህ ወበር የሚደክመኝ አልመሰለኝም ነበር። ግን ቆይስ ካሜራው ልጥረገው የሆነው ብቻ አዲስን ታላቁን በረሃ አለፍነው ሳንጠማ ውሃ ጠምቶኝ ሩንን ከባህር ሄደን ከሱቅ ኮካ እስክንጠጣ እንዴት ነው አምላኬ የጸና ፍሪጅ የላችሁም እንዴ? አንተ ምግብን መጠጥም ክርስቶስ ነው። እሱ አውቆ ሊያነካከኝ ፈጣሪ ነው። እና ለስንቱ እንጀራውን ለስንቱ ወደ ባጃጁ ደርሰናል። ሰብስክራይብ አድርጉሽ።